የዘመኑ ምስኪን ደግሞ በኳስ የተለከፋላ ከሌ ቡድን ያ ቡድን ይላል። ከዛስ ያስይዛል። ቤቲንግ ቁማር ይላል። ያ ረብ የዛሬውን አግራልኝ ይላል። አላህ አይቀበልም። አትልፋ። በወንጀል አይተባበርም። ከነከሌ ጋር ያለን ግንኙነት ይቋረጥ፣ ዝምድና ላቋርጥ፣ አላህ አይቀበልም። ከነዚህ ውጭ ግን ንጹህ የሆነ ዱዓ አንድ ሰው ከለመነ ከሶስት አንዳለው። አንደኛው የለመነው ወዲያው ከች ወዲያው ያገኘዋል፣ ወዲያው ይመጣለታል አሉ። ሱብሃንአላህ። የለም አላህ ለምነው የጠየቅነው የሰጠን የለም። በትንሹ ሚስተር ጉዞና እንደው ያ ረብ በሰላም ገላግልልኝ ብለህ አላህ በሰላም ይገላገልልህ የለም። የሆነ ነገር ውስጥ ጭንቅ ብሎ ከዛ ነገር ያ ረብ ስትል ከዛ ጭንቀት ያዳነ የገላገለህ ቀን የለም። የሰው ልጅ ነን እንረሳለን። ሸይጣን ብዙውን ያስረሳናል እንጂ አላህ የዋለው ውለታ ብዙ ነው። ስለዚህ የመጀመሪያው ወዲያው ይመጣል። ሁለተኛው መጥፎ ነገር ነበር፣ በላ ነበር የሚመጣ ኪሳራ፣ ንግድ ሊከስር፣ ሱቅ ሊቃጠል፣ የሆነ በላ ይመጣ ነበር። የጠየቀው ነገር ይቀርና በላው ይቀለበሳል። አየህ ስንት በላ ተቀልብሷል፣ አላህ ብቻ የሚያውቀው። ሁለት ሶስተኛ ኢማ አየደኺረ ለሁ ፊል አኺራ፣ ወይም ለአኺራ አላህ ያዘገይለታል፣ ያቆይለታል። አኺራ ላይ አከማችቶ ይሰጠሃል። ሰላት ምሰግደው ጀነትን ፍለጋ ነው። ጾም ምጾመው ጀነት ፍለጋ ነው። ዱዓ አድርገህ አኺራም ይሰጣል፣ ዱንያም ደግሞ ታሰበዋል። ባሬ በዚህ ቀን ጠይቀኝ ሳልሰጥ ቀረው፣ አዎ እንካ ዛሬ ይለዋል። ያልሰጠውን ሲሰጠው ምን ሲለው የሰው ልጅ ምን ይላል? ምን ነው የለመንኩት የጠየቅኩት ነገር በአጠቃላይ ለአኺራ በቆየልኝ ብሎ ያን ቀን ይመኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በባዶ የሚቀር የለም። እናስ ያንን ቀን በዱዓ በዚክር በቁርአን ያን ቀን ይበልጥ ነው እንጂ 10 ቀን ደግሞ 10 ቀን ብቻ እኮ አይደለም። ዙልሂጃ ከተከበሩ ከ4 ወራቶች ከ12 ወራቶች መካከል አንዱ ነው። ከተከበሩ 4 የተከበሩ አሉ። አላህ ሰማይ ምድርን ሲፈጥር ስንት ወራት አድርጎ ፈጥሯል? 12 ነው። 13 የሚባል ወር የለም። አላህ የፈጠረው 12 ወር ነው። ሚንሃ ከነሱ 4 ሁሩም 4ቱ የተከበሩ ናቸው። ማን ማን? ሙሐረም አለ፣ ከዛስ ረጀብ አለ፣ ዙልቂዳ አለ፣ ዙልሂጃ አለ። 3ቱ ተከታታይ ናቸው። ዙልቂዳ፣ ዙልሂጃ፣ ከዛስ ሙሐረም ነው። ዙልሂጃ ከ12 ወራቶች 12ኛ ወር ነው። የወሩ መዝጊያ ነው። ኺታሙን ያሳምርልሃል ማለት ነው። ከዛስ መግቢያውን ደግሞ የተከበረው የአላህ ወር የሚባለው ሙሐረም ሸህሩላሂል ሙሐረም የተባለው ገና አላህ ፊት ለፊቱ ያመጣልናል በወሩ ማለት ነው። ምን አሹራ የሚባለውን ጾም አሁን ምን የአንድ ዓመት ወንጀል ያስምራል አሉ። ያ አላህ እንዴት እንደሚያጥበናያችሁ። ይሄ የተከበረ ወር ነው። በዚህ የተከበረ ወር ላይ ወንጀል መስራት ከባድ ነው። በተለይ በ10 ቀናት ወንጀል ላይ መዳፈር ከባድ ነው። ስለዚህ እኛ ላይ ምን ይጠበቃል? ንጹህ ሆነን እስቲግፋር አድርገን ዱዓ አድርገን መቀበል። እሺ ዙልሂጃ ሊገባ ነው ከተባለ ይሄን አህካም ሁላችሁም ያዙ። ውዱህያ የሚያርድ ሰው የ10 የዙልሂጃ ቀናቶች ሐጅ ላይ ካሉ ሰዎች ጋር ያመሳስሉናል። አላህ እንድንመሳሰል አላህ አደረገን። ሐጅ የነየተ ሰው ለበይክ ያለ ሰው ይቆጠባል አይደል? ኢህራም ካደረገ ጀምሮ ለበይክ ካለ በኋላ ጥፍሩን አይቆረጥም፣ ጸጉሩን አይላጭም፣ አንድም መንቀል አይችልም። እነሱ ሽቶ አይቀቡም። የኢህራም ልብስ ነው። የኢህራም ልብሱን አያልቅም። መቼ? የሐጅ ስነ ስርዓቱን እስኪፈጽም ድረስ እስኪጨርስ። 10ኛው ቀን የሚታረደውን አርዶ ጀመራት ሂዶ ከወረወረ በኋላ ጸጉሩን ከተላጨ በኋላ የዛኔ ልብሱን መቀየር ይችላል። ምን ማድረግ ይችላል ማለት ነው። ከዛ በፊት ግን አይቆረጥም። ከኛ ጋር ታዲያ ምን አመሳሰለው? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አን ኡሚ ሰለማ ረዲየላሁ ዐንሃ አን ነብዩ ሰለላሁ ዐለይሂ ወሰለም ቃል ኢዛ ረአይቱም ሂላለ ዚልሂጃ የዙልሂጃን ጨረቃ ያያችሁ ጊዜ አሉ። ምን ማለት ነው? ዙልቂዳ 29 ላይ ጨረቃ ወጣ ነገ ዙልሂጃ 1 ነው ሲባል ማለት ነው። ወይም ደግሞ 30 ከሞላ ዙልሂጃ በንጋታው 1 ነው አይደል? ቀን 31 አይሆንም መቼም 30 ያልቃል። ቀጣዩ 1 ነው የሚሆነው የዙልሂጃ ወር ነው። ያንን ግን ምሽቱን ካያችሁ ወአራዳ አሐዱኩም አንዳችሁ ከፈለገ አዩضحያ ኡዱህያ ማድረግ የፈለገ እንደሆነ فليمسك عن شعره وأظفاره ጸጉሩንም ጥፍሩንም ከመቁረጥ ይቆጠባሉ። 10 ቀን ልክ ነገ ነው ሲባል ጨረቃ ከወጣች ኡዱህያ የሚያርድ ሰው ምን ያደርጋል? ጥፍሩን አይቆረጥም፣ ጸጉሩንም አይቆረጥም። ከዛስ ልብስ ግን ይቀያይራል፣ ሻወርም ይወስዳል፣ ሽቶ ምንም መቀባት ይችላል። ግን ምኑ ተቆጠበ? ጸጉሩንም ከሰውነቱ ምኑንም
ጸጉር እንዳያነሳ ጸጉሩንም እንዳይቆረጥ ጥፍሩም እንዳይቆረጥ እስከ መቼ ዒደል አድሃ የኢድ ቀን ሰላት ሰግዶ መጥቶ ኡድህያውን እስኪያር ኡድህያውን ካረደ በኋላ ምን ያደርጋል ቀድሞ ቀመሱንም ጸጉሩንም ጥፍሩንም ምን ያደርጋል ይቆረጣል ማለት ነው ተመሳሰለ አልተመሳሰለ አያችሁ ሱብሃንአላህ ታዲያስ አጅሩ ምንድነው ከተባለ በጸጉሩ ልክ እኮ ነው ምንዳ አለው ነብዩ ሁለት በጎች ሙከቶችን አረዱ አንዱን ለቤተሰቦቻቸው አንዱን ደግሞ ለኡመታቸው ኢላውም القيامه ድረስ ማረድ የማይችል አቅም የሌለው የመጣ ሰው ማን አርደውለታል ነብዩ ሰለላሁ ዐለይሂ ወሰለም አቅም ያለውስ ማረድ አለበት በዚሁ አጋጣሚ ኡድህያ መታርዱ ወንድሞቼ እህቶች አቅም አላህ ይለገሳችሁ የቲሞችን አስታውሱ የቲም እንዳለክስ አባቴ ቢኖር እኛ ቤትም እኮ